አብዛኛዎቹ ተማሪዎች በየቀኑ ማስታወሻ ይጽፋሉ። የማስታወሻ ደብተራቸው ከገጽ እስከ ገጽ ሙሉ ነው። ነገር ግን የፈተና ጊዜ ሲደርስና ማጥናት ሲጀምሩ እነዚያ ማስታወሻዎች ብዙ ጥቅም አይሰጧቸውም። ችግሩ ማስታወሻ ስለማይጽፉ አይደለም። ችግሩ ማስታወሻውን እንዴት መጻፍ እንዳለባቸው አለመረዳት ነው። ዛሬ በዚህ ቪዲዮ ሰቃይ ተማሪዎች የሚጠቀሙባቸውን 5 የማስታወሻ አወሳሰድ ልማዶችን አሳያችኋለሁ። እነዚህ ልማዶች የተማርከውን በቀላሉ ለመረዳት፣ ለረጅም ጊዜ ለማስታወስና በፍጥነት ለመከለስ የሚረዳ ማስታወሻ እንዲኖርህ ያስችሉሃል። እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያው የማስታወሻ አያያዝ ልማድ ተዘጋጅቶ ክፍል መግባት ነው። ሰቃይ ተማሪዎች ማስታወሻ መያዝ የሚጀምሩት ክፍል ሲገቡ አይደለም። ክፍል ከመግባታቸው በፊት ወይም መምህሩ ማስተማር ከመጀመሩ በፊት ከ5 እስከ 10 ደቂቃ ያህል ወስደው ዛሬ ስለሚማሩት ርዕስ ከቴክስት ቡክ ወይም ከሃንዳውት ላይ በማንበብና በመዘጋጀት ነው የሚጀምሩት። ስለዚህ ይህንን ልማድ ለማዳበር በየቀኑ ለ5 ደቂቃ ያህል ስለምትማረው ርዕስ ምንነት፣ ቦልድ የተደረጉ ቃላትንና የትምህርቱን ኦብጀክቲቭ እንዲሁም ማጠቃለያዎችን ወይም ሰመሪውን በስሱ ማንበብን ተለማመድ። ይህንን ማድረግ አይምሮአችን ስለምን ሊማር እንደሆነና ምን እንደሚጠብቅ በግልጽ እንዲያውቅ ያደርገዋል። ታዲያ በምንማርበት ጊዜ አይምሮአችን የሚጠብቀውን ነገር ሲያገኝ ይህ ነገር አስፈላጊና ወሳኝ ነው የሚል ምልክት ይሰጠናል። በዚህ መንገድ ጥሩ ማስታወሻ መጻፍ እንችላለን። ሁለተኛው ልማድ ደግሞ ዋና ሐሳቡን ለማግኘት በአትኩሮት ማድመጥ ነው። አብዛኞቻችን አስተማሪ የሚናገረውን ነገር ሁሉ ቃል በቃል ለመጻፍ እንሞክራለን። ያ ደግሞ ማስታወሻ መያዝ ሳይሆን እንዳለ መገልበጥ ነው የሚሆነው። ሰቃይ ተማሪዎች ግን ሁሉንም ነገር ለመጻፍ አይሞክሩም። በመጀመሪያ ዋና ዋና ሐሳቦችን ለመለየት በአትኩሮት ያደምጣሉ። ከዚያ በጣም አስፈላጊ የሆነውን ነገር ብቻ ይጽፋሉ። በሚያደምጡበት ጊዜ ትኩረታቸውን ዋና ዋና ሐሳቦች ላይ፣ ማብራሪያዎችና ምሳሌዎች እንዲሁም ወሳኝ የሆኑ ዴፊኒሽኖች ላይ ያደርጋሉ። መጽሐፍ ላይ ወይም ሃንዳውት ላይ ያለ ነገር ከሆነ እሱን አይገለብጡም። ምክንያቱም ማስታወሻ የምንይዘው እንድናስብ እንዲረዳን እንጂ መጽሐፉን ለመተካት አይደለም። ስለዚህ ይህንን ልማድ ለማዳበር በምታደምጥበት ጊዜ ትኩረትህን አረፍተ ነገሩ ላይ ሳይሆን ጽንሰ ሐሳቡ ወይም ኮንሴፕቱ ላይ ማድረግን ተለማመዱ። ሶስተኛው የማስታወሻ አያያዝ ልማድ ደግሞ ግልጽ የሆነ የማስታወሻ አወሳሰድ ዘዴን መጠቀም ነው። ሰቃይ ተማሪዎች በዘፈቀደ ማስታወሻ አይጽፉም። ግልጽና ምቹ የሆነ የማስታወሻ አወሳሰድ ዘዴን ይጠቀማሉ። ብዙ አይነት የማስታወሻ አወሳሰድ ዘዴዎች አሉ። ለምሳሌ ዘአውትላይን ሜትድ የተባለው የአጻጻፍ ዘዴ ከሌክቸር ማስታወሻ ለመያዝ ጥቅም ላይ ይውላል። ዘ ኮርኔል ሜትድ የሚባለው የአጻጻፍ ዘዴ ደግሞ ሐሳቦችን በግልጽ ለመረዳትና ለፈተና ክለሳ ለማድረግ ጥቅም ላይ ይውላል። ግልጽ የሆነ የማስታወሻ አወሳሰድ ዘዴን መጠቀም የተደራጀ ማስታወሻ እንድንይዝ ያደርገናል። ማስታወሻዎች ሲደራጁ ደግሞ አይምሮአችን በፍጥነት መረዳት ይችላል። ስለዚህ እንደ ትምህርቱ አይነት የሚመችን ዘዴ መርጠ መጠቀምህን አስታውስ። አራተኛው ልማድ በምትጽፍበት ጊዜ መረጃውን በአይምሮ ማብላላትና ማዋሃር ነው። ሰቃይ ተማሪዎች ያገኙትን መረጃ ዝም ብለው ወረቀት ላይ አይገለብጡም። ከዚያ ይልቅ ሐሳቡን በአይምሮአቸው ያብላሉታል፣ ከራሳቸው ጋር ያዋህዱታል። ከዚያ የተረዱትን በራሳቸው አገላለጽ ይጽፉታል። ረጃጅምና ሙሉ አረፍተ ነገሮችን አይጽፉም። አብሪቪዬሽኖችን፣ ሲምቦሎችንና ዲያግራሞችን ተጠቅመው በአጭሩና በፍጥነት ይጽፋሉ። ስለዚህ በግልጽ የምትረዳቸውን ከ5 እስከ 10 የሚሆኑ አብሪቪዬሽኖችንና ሲምቦሎችን አዘጋጅተህ ሁሌም መጠቀምን ተለማመድ። ይህንን ማድረግ ጊዜ ስለሚቆጥብልን ሐሳቡን ለማብላላት ፋታ ይሰጠናል። አምስተኛው ደግሞ አብዛኛዎቹ ተማሪዎች ችላ የሚሉት የስኬታማ ተማሪዎች ምስጢር ነው። የጻፍከውን ማስታወሻ በ24 ሰዓት ውስጥ ሪቪው የማድረግና የማሻሻል ልማድ። አብዛኞቻችን ከክፍል እንደወጣን ማስታወሻ ደብተራችንን አስቀምጠን እንረሳዋለን። ፈተና ካልደረሰ በቀር ደግመን አናየውም ወይም አናነበውም። ሰቃይ ተማሪዎች ግን የጻፉትን ማስታወሻ በዚያው ዕለት ሪቪው የማድረግና የማሻሻል ልማድ አላቸው። በ24 ሰዓት ውስጥ የጻፉትን ማስታወሻ መልሰው ያዩታል፣ ያነቡታል።
የጎደሉ ነጥቦች ካሉ ያሟላሉ። ያልገባቸው ወይም ግራ ያጋባቸው ነገር ካለ ግልጽ እንዲሆንላቸው ያደርጋሉ። ይህ ልማድ የጻፍካቸውን ማስታወሻዎች ወደ ሎንግ ተርም ሚሞሪ ይለውጣቸዋል። ስለዚህ ይህንን ልማድ ለማዳበር በየቀኑ ከክፍል እንደወጣ ለ5 ደቂቃ ያህል ብቻ የጻፍከውን ማስታወሻ ሪቪው ማድረግን ሞክረው፣ ተለማመደው። እነዚህን 5 ልማዶች ዛሬውኑ መጠቀም ጀመራችሁ ማለት የጻፋችሁት ማስታወሻ ለእናንተ እንዲሰራ ማድረግ ቻላችሁ ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና ሼር ማድረጋችሁን አስታውሱ። ቀጣይ ሌላ ጠቃሚ ቪዲዮ ስለቅ ቶሎ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ።